የው ሻዶ ተመለሰላችሁ በአዲስ ቪዲዮ። ጉንፋን ስለያዘኝ ሜቢ ትንሽ ድምጽ ሊቀየርባችሁ ይችላል። የበፊቱን ቪዲዮ አይቻለሁ፣ ምንም ቪውስ አላገኘም እንደገመትኩት። ኦሬዲ እኔ መስራት አላቆም መስራት አላቆም። አይናው ቪውስ እንደማላገኝ አሁንም፣ ነገር ግን እቀጥላለሁ። የዛሬው ኤኒሚ የበፊቱን ነው የምንቀጥልበት። ኦኬ ቀን ንግባ። የበፊቱን ቪዲዮ ካያችሁት እስከዚህ ደቂቃ ማለፍ ትችላላችሁ። ጎ ኤኒሚው ኒሽኖን እያሳየን የሚጀምር ሲሆን እሷም የሀብታም ልጅ ናት። እናም አባቷ ብዙ ጥላቶች ስላሉት በአንደኛ ደረጃ ትምህርት ቤት ውስጥ ሳለች በተደጋጋሚ ስትጠለፍ ነበር። ድካሟን እና ፍርሃቷን ለመደበቅ ስትል ፈገግታዋን እንደ ማክስ ለብሳ ነው የምትሄደው። በምትችለው መንገድ በህይወቷ ደስተኛ እንደሆነች ለሰዎች ማሳየት ትሞክራለች። ኒሽኖም ከብርቅ መኪና ዋና ሹፌሯ ጋር የሃይ ስኩል ትምህርት ቤቷን ትደርሳለች። እንደገባችም ሁሉንም ሰው ሰላም እያለቻቸው ታልፋለች። እንደምናየው በትምህርት ቤቱ ውስጥ በጣም ተወዳጅ ሰው ናት። ነገር ግን በመሃል አንድ ተማሪ ያቆማታል። እሱም ከጌኖ ነው። በትምህርት ሆነ በስፖርት ምንም የተለየ ችሎታ እንደሌለውና ችሎታው ከመካከለኛ በታች ስለሆነ እንደምትጠላው ትናገራለች። ሰላም ትለዋለች፣ እሱም ይመልስላታል። ነገር ግን ስሟን በልክ ሳይጠራ እሷም ታስተካክልለታለች። እሱም በማሾፍ የዋና ሰዎችን ስም ይዣለሁ፣ ነገር ግን ይህ ይመስለኛል ማታ በደንብ ስላልተኛው ለዛ ነው ስምሽ ያላስታወስኩት፣ ይቅርታ አላት። ኒሽኖም በውስጧ እኔና አንተ 3 ወር በሙሉ አንድ ክላስ ነበርን፣ በዛ ላይም ከጎኔ ነው የምትቀመጠው፣ ነገር ግን ስሜን እስካሁን በስርዓት መያዝ አልቻልክም ማለት ነው አለች። አሁንም ከጌኖ ስሟን በተደጋጋሚ በስርዓት ሳይል ይቀራል፣ በመጨረሻም እስከምትናደድ ድረስ። ነገር ግን ከጌኖ ስሟን መሳሳት ብቻ አይደለም፣ ከተገናኙ ጀምሮ አይኗ ውስጥ ተመልክቶ አያውቅም። አንዳንዴ ደግሞ እሷን ራሱ በጭራሽ አይመለከትም። ሁሌም ወደ ሌላ ቦታ እያየ ነው የሚያናግራት። ክላስ እንደገባች ሁሉም ሰው ይከባታል። ምክንያቱም ውበት አላት፣ እውቀት አላት፣ ችሎታ አላት፣ ገንዘብ አላት። ከዚህ በላይ ምን አነሳት? ዋናው ነገር እንቀጥል። ከጌኖ ብቻ ነው ቦታውን ይዘው የሚቀመጠው። በመጀመሪያ እይታ ከክላስ ውጭ ባለው ነገር ላይ የሚያተኩር ነው የሚመስለው፣ ነገር ግን እጁን እያሰራ ክንዱን ሲያጠነክር ነበር። በዛ ላይም ስለ ኃይል እና ስለ አስማቶች የሚያወሩ መጽሐፎችን ያነብ ነበር። የትምህርት ቤቱ ቀን ካለቀ በኋላ ኒሽኖ መጥቶ እንዲወስዳት ወደ ሹፌሯ ትደውላለች። ነገር ግን ምስኪኑ በማያውቀው ነገር በሰዎች ተይዞ ይገደላል። ሹፌሩ ስልኩን እንደማያነሳ ስላየች በእግሯ መግባት ወሰነች። 3 እርምጃ ራሱ ሳይሞላት የባቡር የተገጠመለት ትሬን ላይ ያጋጥማታል። እናም ይጠልፏታል። የተፈጠረውን ነገር የተመለከተ ሰው አለ። እሱም ከጌኖ ነበር፣ ነገር ግን አልተንቀሳቀሰም። አባቷ የተጠየቀውን ገንዘብ ካልከፈለላቸው እንደሚገሏት እየተናገረ ያስፈራራት ነበር። በዚህ መሃል ጭንብል የለበሰ ሰው ጣራውን አፍርሶባቸው ይገባል። ሰውየው ማን ብለው ይጠይቀዋል። ባለጭንብሉም የአውሬ ገዳይ ነኝ አለው። ሰውየውም በሽጉጡ ሊመታው ይሞክራል፣ ነገር ግን የባለጭንብሉ ሁላ ፈጣኝ ነበር። በተለያዩ ምቶች ይወርድበታል። ሁለተኛውም የሚፈጠረውን ነገር ካየ በኋላ ከውትድርና ከተባረርኩ ጀምሮ ምንም አይነት ደስታ አላገኘውም ብሎ እሱም ይቀላቅላቸዋል። ቢላውንም አውጥቶ ያጠቃዋል። የባለጭንብሉንም እጅ ሊጎዳው ቻለ። ባለጭንብሉም በተራው ይመልስለታል። ሰውየውም የማሸነፍ ቻንሱ ትንሽ እንደሆነ ካየ በኋላ መሳሪያውን ለመጠቀም ይሞክራል፣ ነገር ግን ባለጭንብሉ ይከለክለዋል። እሱም ራሱን እስከሚስት ድረስ ይደበድበዋል። ኒሽኖንም ከፈታት በኋላ ከዚህ በኋላ ስትገቢ ተጠንቀቂ አላት። እሷም ዞር ብላ ስትመለከት ልጁ ጠፍቶ ታገኘዋለች። ባለጭንብሉም ጣሪያ ላይ ተቀምጦ ወታደሩን በቀላሉ ማሸነፍ ስላልቻለ አሁንም ደካማ ነኝ ብሎ ራሱን ይወቅሳል። በመጨረሻም ባለጭንብሉ ከጌኖ ሆኖ እናገኘዋለን። ፖሊሶችም መጥተው አጋዦችን ይወስዳሉ። የኒሽኖ አባትም መጥቶ እሷንም ይወስዳል። የተፈጠረውንም ነገር ማንም አላወቀም። በቀጣዩ ቀንም ምንም እንዳልተፈጠረ ትምህርት ቤቷ ትሄዳለች። እንደተለመደው ሁሉንም ሰው ሰላም ትላቸዋለች። ከጌኖን እንዳየችም ኦፍ አሁንም አንተ ነህ ብላ ሰላም አለችው። እሱም መለሰላት፣ ነገር ግን ስሟን በስርዓት ጠራ። በዛ ላይም ለመጀመሪያ ጊዜ አይናዋ ውስጥ እየተመለከተ ነው ያናገራት። እሷም ደንግጣ ተገረመች። እሱም እንደሷ የፈገግታ ጭንብል ለብሶ እንደሚኖር ስሜት ተሰማት። እዚህ ጋር አገላለጹ ልክ ሆነ አልሆነ አይዶን ነው። እኔ ራሱ በጣም ነው ከበደኝ። ገብቷችኋል ብዬ ተስፋ አደርጋለሁ። በሁለተኛ ቀን በዜና ውስጥ አንድ የሃይስኩል ተማሪ በመኪና አደጋ እንደሞተ ይነገራል። ይህ ተማሪ ስሙ ካጌኖ ነበር።
ከህፃንነቱ ጀምሮ የተለየ ኃይል እንዲኖረው ይመኝ ነበር። ስለዚህ ህይወቱን በሙሉ ማንኛውንም የስፖርት አይነት ለመማር ወሰነ። የተወሰኑትንም ቻለ። ብዙ የተለያዩ ችሎታዎች ያሉት የሰዎችን ትኩረት አለመሳብ ሲል መደበኛ ተማሪ ለመሆን መረጠ። ነገር ግን የሚፈልገውን ኃይል ለመድረስ አልቻለም። ምክንያቱም የሰው ልጅ ኃይል ገደብ አለውና። አሁን አንድ ኒውክሊየር ቢወርድብንስ ሁላችንም እንጠፋለን ብሎ ነው የሚያስበው። ስለዚህ ነው ጀግና ሆነ ጠላት መሆን የማይፈልገው። ነገር ግን የሚፈጠረውን ነገር በሙሉ መቆጣጠር ነው የሚፈልገው። በሌላ ፍቺ ደግሞ በጥላ ውስጥ ነው መስራት የሚፈልገው። ነገር ግን ይህንን ሁሉ ሳያደርግ በመኪና አደጋ በመሞቱ ሁሉም ነገር ቆሞ ኤኒሚው ያልቃል? በፍጹም። ከሞተ በኋላ ዳግም በሌላ ዓለም ውስጥ ተወለደ። የሚመኘውንም ኃይል አገኘ። ይህ ነገር እንዴት እንደተፈጠረ ባያውቅም ነገር ግን ደስተኛ ነበር። አባቱ ባሮን ከጌኖ ስሙም ሲድ ነበር። እናም በዚህ አዲስ ቤተሰብ ውስጥ ዘራቸው በሙሉ በየትውልዳቸው ጠንካራ የጥላ ወታደሮች ይወጡ ነበር። እነሱም የተለዩ ምርጥ የተባሉ ወታደሮች እና ሰውነታቸውን በአስማታቸው ማጠንከር የሚችሉ ናቸው። ሰዎችም አዲስ ለሚመጣው የከጌኖ ቤተሰብ ወራሽ ላይ በጣም ትልቅ ተስፋ አላቸው። እሱም ከጌኖ አይደለም፣ በችሎታዋ እና በኃይሏ የተለየች እህቱ ክሌር ነች። በተለየ ኃይል በዚህ ዓለም ውስጥ ቢወለድም በእህቱ ጥላ ስር ተደብቆ ነው ያደገው፣ አሁንም እየኖረ ያለው። ነገር ግን ይህ ነገር በሙሉ በማታ ይገለበጣል። በማታ ሲወጣ ትንሽ ወንበዴዎች ያጋጥሙታል። ከስላይም በተሰሩ ሾኮች ሁላቸውንም ይጨርሳል። አንዱ ከኋላ ይወጣለታል። ነገር ግን ይሄ ሴፎችን በመጠቀም ላይ ይለይ ነበር። ሻዶውም ትንሽ ያደንቀዋል። ከዛ በኋላ እሱንም ይጨርሰዋል። ከነሱ ያገኛቸውንም ሽልማቶች እየሰበሰበ ሳለ የሆነ ፍጥረት ያገኛል። ከፍጡሩ የሚወጣውንም ኃይል ካየ በኋላ ይሄን ኃይል የሆነ ቦታ እንዳየ ስሜት ይሰማዋል። እናም እዚህ ጋር ነው የምናቆመው። በፊቱ ቪዲዮ አይቻለው። ቪዲዮ ግማሹ በሙሉ ብቻ ነበር። ሜቢ አዲስ ኢንትሮ አገኘው ብዬ ትንሽ አበዛውት ነው። እናም ይህ ፍጡር ምን እና ማን እንደሆነ በሚመጣው ቪዲዮ እናውቃለን። እስከሚመጣው ቪዲዮ ባይ። I am